ሄድሽ ወተር ፓርክ? አዎ። ምሳዛው ነው የበላችሁት? በልተናል። ትንሽ ቆይተን ማለት ነው። እሺ ምን በላችሁ? መጀመሪያ ቺፕስ አሳሰን፣ ከዛም ደግሞ አሳፊንከርና አሳፊንከር። እኛ በአንቺ እድሜ እያለን ደስቶ ፊንገር ነበር የምናውቀው። ፊንገር ጣት ነው እኔ የማውቀው። ግን አሳፊንከር የሚባል አለ። አሳፊንከር የሚባል ምግብ አለ? አዎ። ከቺፕሱ ጋር ኬቻፕ አለ። ከአሳፊንከሩ ጋር ቺፕስና ኬቻፕ አለ። እኛ የምናውቀው ኤሊፋ ቆቆር ነው ስሙ ራሱ ደስ አይልም። እኛ የምናውቀው ነው ቁርቁራ። አይ ጊዜ አሳፊንከር ትበላላችሁ የዛሬ ልጆች። ወላጅ ፈጃውን በልቶ ነው አሳፊንከር የሚያበላችሁ። አፕሪሺየት። ልዩነቱ ምንድነው? በአንቺ ህይወት ድሮም አብላካት ነሽ፣ አሁንም አብላካት ነሽ። ድሮ እኮ አብላካት አልነበረም ስሜ፣ ኤርሻታይ ነበር። እዚህ ስመጪ አብላካት ነኝ አላልሽም እንዴ? እናቴ ናታ ያወጣችልኝ። እዚህ መታ ነው እናትሽ አብላካትን ያጸደቀችው? ስም ማጸደቅ ያደረግሽው አይደል? ዶንኪቲው እዚህ አይደለም ያጸደቀችው። ቀበሌ ነው አይደል? ፍርድ ቤት። ለማን ነው መቅረብ ያለበት ምስጋና? ለእግዚአብሔር። ለእግዚአብሔር። ስለዚህ እግዚአብሔርን ማመስገን ያለብን ብር ሲኖረን ነው። ሚኖርክም አይኖርክም ማመስገን አለብን። ድመት ስንት ክንፍ አላት? የላት ክንፍ ያለው ማለት ነው ጥንባንሳ። ክንፍ ያለው ጥንባንሳ ነው አባት። ከና በቃሹ ለምን ጥንባንሳ ተባለ ልንገርህ? ጥንብ ስለሚበላ። በጣም በምትፈሪበት ሰዓት ከጎንሽ እንዲሆን የምትፈልጊው ሰው ማን? እናት። አይምሮአችን ጭንቀት የሚሰማው መቼ ነው? ሲናደድ